ሻሎም ሻሎም የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ቅዱሳን ኢሳይያስ ምዕራፍ 8 ቁጥር 1 ከቁጥር 1 የእግዚአብሔር ቃል እግዚአብሔርም እንዲህ አለኝ፣ ትልቅ ሰሌዳ ውሰድ፣ መሐሪ ሻላሊ ብለህ በተለመደው በሰው ፊደል ጻፍበት። እኔም ካህኑ ኦሪዮንና የባራኩን ልጅ ዘካርያስ ታማኝ ምስክሮች እንዲሆንልኝ እጠራቸዋለሁ አለ። ቁጥር 3 እኔም ወደ ነቢይቱ ሄዱ፣ እርሷም ጸነሰች፣ ወንድ ልጅም ወለደች። እግዚአብሔርም እንዲህ አለኝ፣ ስሙም መሐሪ ሻላሊ ብለህ ጥራው። ሕፃኑም አባባ ወይም ኢማማ ብሎ መጥራት ከመቻሉ በፊት የደማስቆን ሀብትና የሰማርያን ምርኮ በአሦር ንጉሥ ፊት ይወስዳል ይላል። ራጃካ ሰሌዳ፣ ምስክሮች፣ እነዚህ ነገሮች ምንድን ናቸው? የኢሳይያስ እንግዲህ ኢሳይያስ በዚህ ስፍራ ምልክቱን ሲያደርግ ድርጊቱን ሲያደርግ ሕጋዊ እንዲሆን የሚያደርገው በምስክሮች ፊት መሆኑን ነው። እንግዲህ እዚህ ቦታ የተከፈተ ነገር እግዚአብሔር በግልጽ እንደተናገረው ትንቢተ ኤርምያስ 32:11 ጋር ይዛመዳል። ካህኑ ኦሪዮን ይላል ወይም በአካዝ ዘመን ሲያገለግል የነበረ ሰው ነው። ሁለታ ነገሥት ምዕራፍ 16:10-11 ላይ ማግኘት ትችላላችሁ። ነቢይቷ ወንድ ልጅም ምናልባት ምዕራፍ 7:14 ላይ የመጀመሪያ ፍጻሜ ነው። እንግዲህ ነቢይቱ ነቢዩን ያገባች ብቸኛ ምክንያት ነው ይላል። ነቢይቱ ነቢዩን። ይሁን እንጂ ወጣት ሴት ነቢዩን ቦዓዝ፣ ይህ ታምራዊ ስም ነው። የአካዝ ጠላቶች እንደሚበዘብዙ ያመለክታል። ዛሬ ጠላታችሁን ትበዘብዛላችሁ። ራካባው ሼካር። ይሁን እንጂ ይሁዳ እንደሚሰቃይ ያሳያል። ይሁዳ ጠላት ነው። በጌታ በኢየሱስም ዛሬ ጠላታችሁ ይበዘብዛሉ። ዛሬ ከኔ ጋር እንዲመሩ ጠላቴን ይበዘብዛሉ። እግዚአብሔር ዛሬ ምርኮዬን ይመልሳል። መሐሪ ሻላሊ ሐዝባዝ ማለት ምንድነው? ምርኮ ፈጠነ ብዝበዛ ቸኮለ። እንዲህ ብላችሁ ጻፉ፣ ምርኮ ፈጠነ ብዝበዛ ቸኮለ። እነሆ ነቢይና ነቢይት ተጋቡ። እኔ አሁን አገልጋይ ነኝ፣ አላገባው። ነገር ግን ማግባት የምፈልገው ሚስቴ ከኔ ጋር የምታገለግል የነቢይነት ስጦታ ያላት፣ የዝማሬ ስጦታ ያላት፣ የቃል ስጦታ ያላት ሴት ነው። ወዳጆች የእውነት እላቸዋለሁ፣ በዚህ ሚዲያም በእግሬ መንገድ እግዚአብሔርን የምትሰሚ ሴት ካለሽ እቀበልሻለሁ። ጌታ ምስክሬ ነው። እኔ በዚህ ተራራ ላይ ጌታ ስጸልይ ዛሬ እንዲህ ብሎኛል፣ የምታገባትን ሴት እሰጣለሁ አለ። የማገባት ሴት ከኔ ጋር የምታገለግል ዘመኗን ለጌታ የሰጠች እንጂ ብር ያላት ሀብታም የሆነች ወይም መንግስት ሰራተኛ የሆነች ሴት አይደለች። አላገባም ነበር። አንድ ሴት ግን እቀበላለሁ። እነሆ ነቢዩ በዚህ ስፍራ ወደ ነቢይቱ ገባ ነው የሚለው። አገልጋይ ወደ አገልጋይነት ነው መግባት ያለበት። ወደ አገልግሎት ማገልገል የምትችለውን ሚስት ነው ማግባት ያለበት። አገልጋይን የምትሸከም ዛሬ ይሄንን ምስጢር የጸሎቴ እስከ ዛሬ እኔ አላገባውም፣ ቤተሰቤ ለምን አታገባም ይላል። የሀገሬ ሰዎች ለምን አታገባም የምትሉ ሰዎች ማግባት እፈልጋለሁ። እስከ ዛሬ እየጠበቅኩ ያለሁት ይሄንን ምስጢር ነው። አገልጋይ የሆነች ሴት ከኔ ጋር የምታገለግል ዘመኗን ለጌታ የሰጠች እግሯን ለጌታ ጉልበቷን ለጌታ የምታንበረክክ ሴት ነው መቀበል የምፈልገው። ያ አንቺ ሴት ዌልካም እቀበልሻለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታ እንደተናገረ እነሆ እንዳደረገ እኔም አምናለሁ። ለራሴ ይህን ቃል ተቀብያለሁ። በኢየሱስም ይህን ቪዲዮ የምትመለከቱ የአባቴ ብሩካን ቅዱሳኖች እግዚአብሔር እንዲህ ይለኛል፣ ምርኮ ፈጠነ ብዝበዛ ቸኮለ። በኢየሱስም ምርኳችሁ ተመለሰ። የትዳር ምርኮ፣ የሥራ ምርኮ፣ የቢዝነስ ምርኮ፣ የአገልግሎት ምርኮ ተመለሰ። ሕፃን ተወለደ። ሕፃን ማለት ስጦታ ነው፣ አዲስ ስጦታ። እኛ ከሙሬ ተራራ እኔ በተሰጠኝ በልጅ ስልጣን ሰጠው። አዲስ ነገር በእጃችሁ ይግባ። ዛሬ አሜን ብሎ ለተቀበለ ሆነ። በዚህ ሳምንት ዛሬ ሐምሌ 1 2018 ሐምሌ 29 ከመሆኑ በፊት ይሄ ወር ከማለቁ በፊት እግዚአብሔር በአዲስ ነገር ያገኛቸዋል። ተባረኩ። ሼር ኮፒ ሊንክ አድርጉ። ምስክርነት ይዛችሁ ትመጣላችሁ። ነሐሴ ላይ ሻሎም